ሌላ አዲስ ህይወት አገኘሁ አዲስ የተፈጠረው ህይወት ምንድነው የወታደራዊ ህይወት ስርዓቱን ስታየው የወታደራዊ ህይወት መታንፋቸው መሰናከሎችን ስታይ ለካ ያለፍኩበትም ችግር ቀላል ነበር እንድትል ያደርጋል ማለት ሰዓትን በጣም በአግባቡ የምትጠቀምበት ቦታ ማለት ወታደር ቤት በጣም ማለት ምንም ሽርፍራፊ የምትላቸው ደቂቃዎች የለም የ10ኛ ክፍል ስርዓት አካባቢ ውጤት አመጣው በትምህርት ቤቱም ተሸለምኩኝ አዋርድ ሰርቲፊኬት እና ኦክስፎርድ ዲክሽነሪ ተሸለምኩ ከዛ በኋላ የፕሪፓሬቶሪ ውጤት መጣ አጋጣሚ ያ ውጤት ምን እንደመጣ ደግሞ ትዊስት በጉራጌ የመጀመር አልበም ጀመርኩኝ ኔሁሽ ያግኑታ ሁከረ ጫወዳ እንዳትይጌ መላኩ ቢረዳ ትዊስት በጉራጌ ዘ ኔሁሽ ያግኑታ ሁከረ ጫወዳ እንዳትይጌ መላኩ ቢረዳ ትዊስት በጉራጌ ዘ ወታልሽ ያመረ ወደ ዘፈን ስልቶች ልምጣና መላኩ ከተለመደው የጉራጊኛ የዘፈን ስልት ወጣ ብለህ የምትዘፍናቸው ስራዎች አሉ ለምሳሌ ጉራጊኛን በትዊስት በጉራጊኛ ወይም በባቲ በትዝታ እያልክ የምትዘፍናቸው ነገሮች አሉና እዚህ ላይ ለመስራት ያነሳሳ ነገር ምንድነው እኔ የጉራጊኛ ሙዚቃ አንድ ካሴት 13 ትራክ ወይም 14 ወይም 12 ትራኮች ማለት በሲንግል ይኖረዋል 13 ጊዜ ሰው ተነስቶ እንዲጨፍርና እንዲሰለቸው አልፈልግም ስለዚህ ጉራጊኛ ልክ እንደ ማንኛዎቹ ሙዚቃ ወክስ ስታረግ ስተኛ ሲከፋ ወደኋላ ደግሞ በትዝታ ተመለሰ ለጭፈራም በእንደነዚህ አይነት ነገሮች መሰራት አለበት ሰበር ስታፈረን ሰብነበዱ ድረቀነ ሰበር ስታፈረን ጭሰብስካ ያሞሪዌ ጭጨነቅህ ነጠነቀ ውሪዌ ጭረምጭከ ጭጠረከ ፍራሆቱ ዊናዊቱ ዊናዊቱ አነነወንዳለቱ ከትምህርት ጋር ተቃራኒ የሆነ ነገር ነው ማለት አርት ውስጥ ስትገባ ራሱ ይዛል ስለዚህ የካምፓስ ህይወቴ ብዙም አልዘለቀም ወደ ሙዚቃው አዘነበልኩኝ ወደ ሙዚቃው ሆነ ሙሉ በሙሉ ትኩረት ወደ ሙዚቃው ሆነ ሁለተኛ አልበሜ አምባረን የሚለው እሱን ሰራሁኝ ከፖሊስ ኦርኬስትራ ጋር እና የፖሊስ ኦርኬስትራም ቆይታ ያሪፍ ነበር ምክንያቱም በኔ እድሜ በሙሉ ባንድ ፖሊስ ኦርኬስትራ ነጋሽ ማህሙድ ነጋሽ ጥላሁን ብዙዎቹ ትላልቅ የኢትዮጵያ አርቲስቶች የወጡበት ቦታ ነውና እዛ በሙሉ ባንድ ከነሱ ጋር መስራት ለኔ ራሱ ትልቁ የህይወት ስኬት ሆነልኝ አምባረኒ ያ ይሻለት አንኸረኒ ዲናቃሩ ያ ይሻለት ገበርቃሩ ለሌሎችም ዘፋኞች መስጠት ይችላል በህይወት ውስጥ ብዛት ያላቸው ሙያዎችን ተምሯል ድምጻዊ ሆኜ ብቻ መኖር አልፈልግም ወይም ከድምጻዊ ጎን ለጎን ቢዝነስ ላይ ብቻ ሆኜ መኖር አልፈልግም ዕውቀትም ያስፈልገኛል ሰው ነኝና የሰው ደካማ ጎን ወይም ደግሞ የሰው ግማሽ አካል ነው የሚሞላው በዕውቀት በማንበብ በመማር ነውና በዚህ አምናለሁ ስለዚህ ጎን ለጎን ስለመማር የተለያዩ የሙያ ትምህርቶችን ተምሬያለሁ ለምሳሌ የወንዶችና የሴቶች የውበት ሳሎን የልብስ ቀድ ስፌት በኮምፒውተር ትምህርት የቪዲዮና ፎቶግራፊ ስራዎችን ሰርቻለሁ ተምሬያለሁ ሙያውን የምግብ ዝግጅት ሆቴል ማኔጅመንት የሆቴል ሙያ የማስታወቂያ ስራዎች ጋዜጠኝነት ብዙ ናቸው ብቻ እየረሳኋቸው እመጣለሁ እስከዛሬው ድረስ ነበር ተረት ዜማ ባዕጠቅሙ ኗሪ ነው ሲሉን ስንሰማ ለህዳሴው ግድብ ተነሳን በአንድነት በተግባር ይታያል ከቶ አይሆነ
ገና ግጥም ስጽፍ ወይም ዜማ ስሰራ የመጀመሪያ ትኩረት የማደርገው ሀገራዊ ጉዳዮች ላይ ነው። ሀገራዊ ጉዳይ፣ ቤተሰባዊ ጉዳዮች ላይ የህብረተሰቡን አኗኗሩም የህብረተሰቡን ባህል፣ የሀገራችንን ባህል፣ የራስ ማንነትን ነው። ብዙ ጊዜ ስለ ፍቅር ምናልባት ከሁለቱም አልበሞቼ ስለ ፍቅር የሚገልጹ ወይ 4 ምናምን ቢኖር ነው ከዛ ያልፉምና ስለ ፍቅር መዝፈኑ መጥላቴ ሳይሆን ከኔ በተሻለ ሌሎች ሰርተውታል። ግን እኔ ደግሞ የሚታየኝ የራስ የሆነ እይታዎች አሉ። ለምሳሌ ሀገራዊ ጉዳይ ላይ በተለይ አሁን አውቀንም ይሁን ሳናቅ የራሳችንን ታሪክ የምንረሳበት ጊዜ አለ። ለምሳሌ ተኳነ ከጌተሽ ትትዘቢ ሸባሁ ተኳነ ከጌተሽ ትትዘቢ ሸባሁ አሻይቶ ሳይተንበር ትመክሽ ነበር እክም ተስማበትኩ ባችኔ ሳሳናይ እክም ተስማበትኩ ባችኔ ሳሳናይ ጮርኩም ስረፈትኩ ቢረሴ ማመራ አረ በርቸው አመረች በርቸው በጎዳና ህይወት ላይ ያሉ እህቶቻችን ወይም ደግሞ በቡና ቤት ስራ ላይ ያሉ እህቶቻችንን ከዛ ህይወት ወጥተው የተሻለ ስራ እንዲኖራቸው ከዛ ህይወት ወጥተው ማህበራዊ ህይወት ላይ ወይም የራሳቸው ስራ እንዲጀምሩ በሚደረገው ድጋፍ ላይ አቅሜ በሚችለውን ትብብር እያደረኩኝ ነው፣ ከገንዘብም ጭምር ማለት ነው። ይሄን አረኩ ማለት አስፈላጊ ባይሆንም ያው ተሳታፊ ነኝ። ከዛ ውጪ እኔ የሚያደኩበት ነው ሜሪጆይ እና ሜሪጆይ ላይ ሲስተር ዘቢደር በመቅረባቸው ማንኛውም ጥያቄ ሙያዊ ገዛይንም አቅሜ የሚችለውን ነገር ሁላ ያው እስካሁን ከጎናቸው ሆኜ እየሰራሁ ነው። ይሄም ምክንያቱም ትናንት ነው ያለፍኩበት ህይወት ሌላው ተቸግሮ ማለፍ የለበትም የሚል እምነት አለኝ። በዛ ላይ ደግሞ የኔ ህይወት ራሱ በኔ ጥረት ብቻ ወይም ደግሞ በኔ መስራት ብቻ አይደለም፣ ፈጣሪም ተጨምሮበት እግዚአብሔር መረቶኝ እያንዳንዱ ሰው እንደ ከረምቡላ ኳስ ወይም እንደ ጆተኒ ኳስ ተቀባብሎ ነው ያሳደገኝና የኔ ህይወት ራሴ ብቻ እንደዚህ ሆኛለሁ ብዬ መናገር የምችለው ህይወት አይደለምና በጎ አድራጊነት ለራስ ነው። አንድ ቦክሰኛ ቦክስ ሲጀምር ከቦክሱ ጎን ለጎን ምን ይፈልጋል? ብር ያገኛል፣ ዝና አለ፣ የበላይነት የማሸነፍ ስሜት አለ። ግን ያን ደረጃ ለማለፍ መጀመሪያ መቀጥቀጥ መቻል አለበት። ራሱ ስለ ቦክስ አፍንጫው ሊሰበር ይችላል፣ ብዙ ሊደበደብ ይችላል። መደብደቡ አይፈልገውም፣ የሚፈልገው ውጤት ነው። ግን ያ ውጤት ለማግኘት መጀመሪያ ማለፍ ያለበት ቻሌንጅ አለ። አንድ ሰው ሲማር 12 አመት ወንበር ላይ ቁጭ ብሎ ነው የሚማረው። ያ ነገር ላይመቸው ይችላል። ግን ከ12 አመት በኋላ ያለውን ስኬት ወይም ዩኒቨርሲቲ ገብቶ ከ15 አመት በኋላ ያለውን ስኬት ለማግኘት መጀመሪያ እነዛ ቻሌንጆች ማለፍ መቻል አለበት። ሳንቲም ማግኘት ወይም ሰርተ መለወጥ ብቻ አይደለም፣ ወይም ዘፍነ ዝነኛ መሆን ወይም ህይወትህ ተመራህ የሆነ ስኬት ላይ መድረስ ብቻ ሳይሆን ከነዛ ጎን ለጎን ራስህንም ራሱ የራስህን የሆነ ቤተሰብ ለመመስረት ራስህን ራሱ ማለት የራስህን ማህበረሰብ ለመመስረት ራሱ ብዙ ችግሮች ይገጥመዋል። በሙያ አጋጣሚዎች፣ በአካባቢ በቤተሰብም ሁኔታና እነዛ ለኔ በጣም አስቸጋሪ ጊዜዎች ናቸው ብዬ ነው ማምናቸው። በተለይ ከጎዳና ውጪ ወይም በፊት ካለፍኩባቸው ችግሮች በኋላ የሚገጥሙ ብዙ ችግሮች ይኖራሉና ያው ሁሉም ነገሮች ምንድነው ቀና በል ቀና አለ እንደሚባለው ሁሉም ነገር ጊዜ ያለው በጊዜው ይሄዳል። የወጣቶች ፕሮግራም ክፍል እንዲሁም የፕሮግራሙ አዘጋጆች ሁላ ከልቤ ላመሰግናቸው እፈልጋለሁ። ምክንያቱም እኔ ያለፍኩበት የህይወት መሰረት ወይም እኔ ያለፍኩበት የህይወትን ውጣ ውረድ ምናልባት ለሌሎች ወጣቶች ሙሉ አካል እያላቸው መስራት የማይችሉ በቤተሰብ ላይ ድጋፍ ወይም በቤተሰብ ጡረተኛ ሆነው ለሚኖሩ ወጣቶች ከሀገራቸው ውጪ ስደትን ለሚናፍቁ ሀገራቸው ላይ ሰርቶ መለወጥ ማለት መለወጥ የማይቻል ለሚመስላቸው ወጣቶች ያንተ ህይወት ተሞክሮ ይጠቅማል ብላችሁ እኔ ጋር አስባችሁ ፈልጋችሁ እንደዚህ ፕሮግራም ተጋባዥ እንደሆነ ስላደረጋችሁኝ ያው ከወንበሬ ተነስቼ ምስጋናዬን እገልጻለሁ።
የብራሂገን ባዘና ያሽበቸነ ያኮንሰን ቃር እንደምነረ ፈጠርኩን ፈለን ማኹ